ፍቅር ለማን ብዬ ነው የምሞተው እንዴ? እኔ ከሞትኩ እኮ ሁሉም የየራሱን ህይወት ይኖራል። እኔ ለማን አባቱ ብዬ ነው የምሞተው? አልሞትም ብላ የሰበሰበችውን መድኃኒት ጥላ እንግዲህ ተነስታለች ማለት ነው። ያ ሁሉ መድኃኒት እጇ ላይ ዘርግፎ ነበረ። ነገር ግን ሀሳቧን ቀየረች። እኔማ እሰራላችኋለሁ፣ መሞት የለብኝም፣ እያንዳንዳቸውን ዋጋ አስከፍላችኋለሁ ብላ ዘላ ተነሳች አልጋዋ ላይ ማለት ነው። ከዛ ወጣችና የት እንደምትሄድ የሆነ ነገር አቅዳ ነበረ የሄደች የነበረው። ዳይመንድን አገኘችው መንገድ ላይ። ፎንቃዬ ከየት ነው ምናምን ሲላት እሱን ስታየው ምን ልታደርገኝ ነው ብላ ወደ ቤት እየሮጠች መጣች ማለት ነው። እሱም ተከትሏት ግቢ ውስጥ ገባው ማለት ነው እንደ ውሻ። አንቺ ግን እንደዚህ የምትበረገጊው ግን ቆይ ምን ሆነሽ ነው? ምን አድርጌሽ ነው? ከኔ ምንድን ነው የምትፈልጊው? ምን ልታደርግም ተከትለኝ የመጣ አለችው። ኧረ እኔ ምንም አልፈለኩም። እንደዚህ ነሽ? እንደዚህ ፈሪ ነሽ እንደ ፍቅር ምናምን ሲላተኝ ውጣልኝ ከቤት ያለችው። አዴን እየተንከባከብሻት ነው? ንገሪኝ፣ ያስከፋሽ ነገር ካለ። እኔ የሚያስከፋኝ አደይ ብቻና ብቻ ናት አለ። ደግሞ ምን አደረገች እሷ? ምን አድርጊ ነው የምትያት? ቆይ አላት። ምን ያላረገች ነገር አለ? የምወዳቸውን ሰዎች ሁሉ ወሰደችብኝ እኮ፣ የኔ የምላቸውን ሁሉ አሳጣችኝ አደይ አለችው። እና ምን እንዳደርግልሽ ትፈልጊያለሽ? የፈለግሽውን ነገር አደርግልሻለሁ፣ ግን ከአደይ ደሞዝ ላይ እንዳሰጭኝ አላት ማለት ነው። ከዛ እነሱ ሲጨቃጨቁ ዴቭ እና አደይ መጡ ማለት ነው። ከዛ ኪንጎ መጣን። ነውጣ አደይና ዴቭ እየመጡ ነው አለና ከዛ ይዞት ወጣ ማለት ነው ከግቢው። አደይና ዴቭም ካፌ ውስጥ ፍቅሩን ቢገልጽላትም አደይ ግን ፍቅሩን አልተቀበለችውም። በጣም ያሳዝናል። ዴቭ ልቡ ተሰበረ ድጋሜ። ምክንያቱም እኔ ላፈቅርክ አልችልም፣ ብዙ ሀሳቦች አሉብኝ። ዴቭ እባክን ተረዳኝ። እኔን እየጠበቅ ጊዜህን አታባክን። ስለዚህ የራስን ህይወት ኑር፣ አፍቅር ሌላ በራስክ። እኔ ግን አሁን ለፍቅር ዝግጁ አይደለሁም፣ ብዙ ሀሳቦች አሉብኝና እህቴ ያለች እናቴ ያለች፣ ስለ እነሱ ነው ማስበው አለችው። ለምንድነው ታዲያ ባርኮቴን እሺ ያልሽው ለእኔም ቢያልሽኝ አለ። ኖ እኔ ከባርኮት አንሳለሁ ስትለው፣ አይ እንደዛ እኮ አይደለም፣ አንተ እኮ ጥሩ ወንድሜ ነህ፣ ጥሩ ሀሳቢ ነህ፣ ቅልብን ያለብህ። እኔ ግን ባርኮቴን እሺ ያልኩት ፍቅርን አፏን ያስይዝልኛል ብዬ ነበር እዛ ቤት ውስጥ አለችው ማለት ነው። የባርኮቴ ፍቅረኛም ቤት ድረስ መጣ። በሩን በኃይል አንኳኩታ ፍቅር ጡል ሄዳ ስትከፍታት ቤዛ ስትላት ትንሿ ሰይጣን አለቻት ማለት ነው። መጨረሻ ላይ እንዴት እንደሳኩኝ። ፍቅር እኮ አይጥናት፣ ሁሉም ሰው አይወዳትም። እውነቷን ነው ፍቅር ያለችው። እኔ ማንም አይወደኝም ያለችው እውነቷን ነው። ማንም ሰው አይወዳትም። ይቺ ወይጦ አይጥ ማለት ነው። ይቺ የባርኮቴ ጓደኛም አትወዳትም። እንግዲህ ከባርኮቴ ፍቅረኛ ጋር ተመሳጥረው የሆነ ነገር ያደርጋሉ ብዬ አስባለሁ፣ ከተስማሙ ሁለቱ ማለት ነው። አደይ በሚያሳዝን ሁኔታ ዴቭ ፍቅሩን አልተቀበለችውም። እኔ ምንም ብትለኝ ምንም ለፍቅር ዝግጁ አይደለሁም፣ ብዙ ሀሳቦች አሉብኝ። እኔ እናትና እህቴን ማስተዳደር ነው የምፈልገው። ስለዚህ እባክህን እኔን እየጠበቅከኝ ጊዜን አትፍጅ፣ እባክህን የራስን ህይወት ኑር። ካሁን በኋላ እኔን ተወኝ፣ ለቀቅ አድርገኝ። ቆይ እኔ ላንቺ አልገባሽም ማለት ተው ዴቭ፣ እንደሱም አትበለኝ። አንተ በጣም መልካም አሳቢ ቅልብ ያለ ልጅ ነህ፣ በዛ ላይ ደግሞ ጥሩ ንጹህ ወንድሜ ነህ አለችው። ስለዚህ እባክህን እንደ ወንድሜ ሆነህ ኑር ከኔ ጋራ። በፍቅር የምትለውን ነገር እኔ አይመቸኝም፣ አልቀበለውም አለችው። እና ታዲያ ባርኮቴን ለምንድን ነው እሺ ያልሽ ስላተኝ፣ ባርኮቴን እኮ እሺ ያልኩትኝ ፍቅርን አፏን እንዲያስዝልኝ ብቻና ብቻ ነበር እንጂ አፍቅሬው አይደለም ለማለት ፈልጋ ነው። ያው ፍቅሩን ያልተቀበለችው ሊልየም ደግሞ ሂጅና ኤላ ቤት ኤላ ደውሎ ነበረ ሲለው እንትና ማለት ነው። አደይ መጣ የሆነ ነገር አንዳንድ ነገር ትስራለኝ ብሎ ሲል ኤላ ማለት ነው። አንቺ እጅሽ ስላመመሽ ሊሊ ሄዳ አንዳንድ ነገር ሰርታለት ትምጣ። ያውቀው ነበር እንግዲህ ሄዳ አብረው እንዲያወሩ ነበረ ፍላጎታቸው። ከዛም አይ ዴቭ እኔ ኤላ ጋር አልሄድም ማለች፣ ላገኘውም አልፈልግም ማለች። ተይ ነገሮች አንቺ እንደምታስቢያቸው አይደሉም፣ አንቺ ከምታስቢው በላይ ነው እሱ የሚያፈቅርሽ የሚወድሽ። እናም ደግሞ ላሄድም ይችላል እኮ ውሳኔውን ገና ነው አልታወቀም፣ እያመነታ ነው። ስለዚህ እባክሽ ተረጂውና ሂጂ አላት ዴቭ። እና ውሩና በሁሉም ነገር በመነጋገር ይፈታል አላት። እሷም እሺ ብላ ወደ ኤላ ቤት ስትሄድ ያች ሊዲያ የምትባል ሙጫ እዛ ተቀምጣለች። ያው ሙጫ ናት፣ ምን ሂዳ ጥምጥም እንደባብ ረበስምቺ ዱባ አንድ ነገር የማውራው ነገር ትላለች። ምን እንደው ስማ ዘፈን ሁሌ ዘፈን እየሄደች ልዝፈንልክ ምናምን ትላለች ማለት ነው። እየሄደች ኤላ ጋር ኤላዬ እኔ ወድካለሁ
እኔ አፈቅር ካሉ ለምንድን ነው ግን ምናምናም ብላ ትሞላቀቅበታለች። እሱን ማለት ነው። እሱ ደግሞ እባክሽን ተይኝ፣ እባክሽን እኔ ሊሊ ነች ፍቅረኛዬ፣ እባክሽን ለቀቅ አድርጊኝ፣ ሂጂ ውጭልኝ በቃ ሲላተኝ እንዴ ምን ላድርግ የላየን እኮ አንተን አፍቅሬ ነው ምናምን ምናምን። ምን ነው ቆንጆ ነኝ እያልሽ ነው አላት። ደግሞ አይ ማለቴ እና ቆንጆ አይደለሁም እንዴ ያለችው። የመልክሽ መልካው የለሽም ማለት አንቺ ንቀትሽ ክብር የለሽም፣ ለሰው ምንም ክብር የለሽም። ያ ነገር ነው የሚያናድደኝ፣ አንቺ ታናጅኛለሽ አላት። እንግዲህ ኤላ ለማፍቀር ብትሞክርም እሱ ግን ደግሞ ደጋግሞ ነግሯታል። ከሊሊ ወዲህ ማንንም ማፍቀር አልችልም። ሊሊና ሊሊ ብቻ ናት የኔ ፍቅረኛ፣ የልጅነት ፍቅረኛ። በሷ ነው ሰው የሆንኩት፣ በሷ ነው እዚህ የደረስኩት። ስለዚህ ከሷ ውጭ ወደ ውጭ ማንንም ላፈቅር አልችልም። እኔን የምትወጅኝና እንደ ወንድምሽ የምታይኝ ከሆነ ሊሊን ተንከባከቤልኝ አደራ አላትም። አላደርገውም፣ የማላደርገውን ነገር ቃል አልገባልህም ኤላ አታስወሽኝ አለች። ደፋር እኮ ናት። ከዛ በቃ ውጭልኝና ሂጂ በቃ ብቻዬን ነው መቀመጣለች። ካልደነስክ ብላ እጁን ይዛ ስትጎትተው ሄዳ ልጥፍ ስትል በግድ ማለት ነው ጎተት አድርጋ ከዛ ሊሊ ድርስ አለች። በጣም ተሰማት። እጁ ለቀጥቀጥቀጥቀጥቀ አለ። ምን ትናገር ምን ትበል እንግዲህ። አደይም ፍቅሩን አልተቀበለችውም። ዴቭና አደይ ወደ ቤት ተመለሱ። ከካፌ ወደ ቤት ማለት ነው። አደይ ወደ ክላሷ ገባች። ዴቭ ወደ ሳሎን ሄደ። አንቺ ፍቅር፣ እነዚህ ልጆች ምን ሊያደርጉ ነው የመጡ? እነዚህ እነ ዳይመንድ እና ኪንጎ ምን ይሰራሉ ግቢ ውስጥ? ከዛ አደይን ፍለጋ ነው የመጡት። እዚህ ያውቃ እኮ ነው። እኔ ምን አውቃለሁ? ያኔም ከባርኮት ላይ ገንዘብ ተቀብላ ያሳገተችኝ እሷ ናት። አሁንም ደግሞ ምን እንደጠነሰሰች አላውቅም። ያባይን ወደማ እያሉ የራሷን ጉድ ወደ አደይ አመጣችው። የፈረደባት አደይ አይ ዝም በይ አታውሪ፣ አውቅሻለሁ። የራስን ጥፋት ወደ አደይ አታምጭ። ስለዚህ ቆይ ምን አስበሽ ነው? ምን እየጠነሰሳችሁ ነው ደግሞ ሲላት አላቅም። እሷን ጠይቃት። እሷን ፈልገው ነው የመጡት። አንቺ አደይ ከፈለግሽ አናግሪና ከዚህ ቤት አስቀሪያቸው። አንቺን ብለው ነው እዚህ እየመጡ የሚበጠብጡኝ። እሺ በቃ ካስቸገሩሽ እኔ ሄጄ እነግራችኋለሁ። አንቺ ከአሁን በኋላ ሂደሽ እነሱን እንድታገኝ አልፈቅድም አለ ዴቭ ማለት ነው ቀንቶ።